ሰላም 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 ውዶቼ እንዴት ናችሁልኝ? አላችሁልኝ? እኔ ያለው እግዚአብሔር ይመስገን። አስኑ ዩቲዩበር ከመዳም ኩሽና እና ዛሬ ውዶቼ ብሪያኒ አሰራር እንዴት እንደሚሰራ በቀላሉ አሳያችኋለሁ። በጣም ቀላል ነው፣ በጣም አሪፍ ነው፣ ትወዱታላችሁ። በመጀመሪያ ብረት ድስት ትንሽ ይጋልና ከዛ በኋላ ዘይት ይጨመራል። ከዛ እዚህ ጋር አሁን በጣም ቀላል ነው። ባይዞ የብሪያኒ አሰራር በጣም ቀላል ነው። እዚህ ጋር የተከተፈ ሽንኩርት አለ። እዚህ ጋር ደግሞ አንድ ድንች፣ እዚህ ጋር ደግሞ የብሪያኒ ቅመም አለ። እዚህ ጋር ደግሞ ፍልፍል አስዋት የሚሉት አለ። እዚህ ጋር ከሙን የሚሉት አለ። እዚህ ጋር ደግሞ የጀንጀብል ዱቄት ማለት ነው። ፍሬሽ ካለም ትጠቀማላችሁ፣ ቤታችሁ ላይ ያለው መጠቀም ትችላላችሁ። እዚህ ጋር ደግሞ የተፈጨ ነጭ ሽንኩርት አለ። እዚህ ጋር ደግሞ ቲማቲምና ኩዝባራ የሚሉት አንድ ላይ የተፈጨ አለ። እኔ ሁለት ነው የተጠቀምኩት ሁለት ነው። እናንተ ያው እንደምትሰሩት መጠን መጠቀም ትችላላችሁ። 2 3 ከዛ በላይ ልትጠቀሙ ትችላላችሁ። ያው እንደ መጠን ነው። ከዛ በኋላ እዚህ ጋር ደግሞ በሎሚና በጨው የተዘፈዘፈ ዶሮ አለ፣ የታጠበ ማለት ነው። አሁን ውዶቼ ዘይት እጨምራለሁ። ከዛ በኋላ ትንሽ ዘይት ከጋለ በኋላ ሽንኩርት ይጨመራል። አሁን ሽንኩርት እጨምራለሁ። ሽንኩርታውን እስከሚበስል ድረስ በደንብ መሰል እያደረጋችሁ አማስሉ። ከዛ ሲበስል በጣም ብሪያኒ ቆንጆ ሆኖ ይወጣል። ሽንኩርት እኔ እንደዚህ ፈልጌ ነው አከታተፈው። እናንተ በፈለጋችሁት መጠቀም ትችላላችሁ። እኔ ግን እንዴት ስለምፈልግ ነው በረጃጅም የተከተፈው። እና ውዶቼ በጣም አሪፍ ነው። ምግብ ለሚሰሩት ሰዎች በጣም ይከብዳል። በእውነት በጣም ነው የሚከብደው። ያው ችለን መቻል ነው እንጂ በጣም ይከብዳል። ባይዞ ምግብ ሲሰራ በጣም ያው ቆመን ነው የምንሰራው። እዛን ሰዓት ደግሞ እኛ ውሃ ምናምን በተለይ በእውነት ምግብ ለሚሰሩት ማለት ነው ምግብ የሚሰሩት ማናችንም ውሃ መጠጣት አለባቸው በደንብ ማለት ነው። በ2 ሊትርም ይሁን በምንም ይሁን ውሃ ሞልታችሁ በቃ የምትሰሩበት ቦታ አስቀምጣችሁ ውሃ በደንብ መጠጣት አለበት፣ በደንብ ማለት ነው። በዛው እዚህ ኢማራት ያላችሁ ሰዎች አሁን ሙቀት ነው፣ በደንብ ውሃ መጠጣት አለ። ውሃ ለምንም ጥሩ ነው፣ ለኮላሊት ሲጀመር ለምንም ማለት ነው። ሰውነታችን ላይ ያለው ምንም ይሆን አጥቦ ያወጣል ማለት ነው፣ ውሃ ማለት ነው። ውሃ ከምንም ይልቅ አስፈላጊ የሆነ ነገር ነው። በእውነት ብዙ ልጆች አሉ አሁን ውሃ ማይጠጡት ማለት ነው። በቀን ቢያንስ 1 2 ብርጭቆ 3 ብርጭቆ ከዛ በላይ ማይጠጡት አሉ። ግን እንደዛ አይደለም። ውሃ በደንብ ያስፈልጋል ሰው ልጅ ማለት ነው። እና ውዶች እዚህ ጋር ሽንኩርት በደንብ እስከሚበስል ድረስ መሰል እያደረኩ ነው። እና ውሃ በጣም አሪፍ ነው። ውሃ ጠጡት ውዶች። በጣም ከባድ ነው ሙቀት በጣም በተለይ ደግሞ ቤት ውስጥ ሆናችሁ ውጭ የሆነ ነገር ልታመጡ ስትወጡ ወይ የሆነ ነገር ታልካችሁ ልታመጡ ወይ የሆነ ነገር ልታስገባ በቃ የሆነ በምንም ሰበብ ውጭ ወጣችሁ ወደ ቤት ስገቡ ውሃ ብጣማችሁ እንኳን ሰውነታችሁ ትኩስ እንዳለ ቀዝቃዛ ውሃ እንዳጠጡ በጭራሽ ማለት ነው። አይደረግም በጭራሽ ማለት ነው። ሰውነታችሁ ትኩስ እንዳለ እናንተ መጥታችሁ ቀዝቃዛ ውሃ ሲጠጡ አንደኛ ልባችሁ በጣም ይጎዳል። ልባችሁ በጣም ነው የሚጎዳው። ስለዚህ ከውጪ ወደ ቤት ከገባችሁ በኋላ ትንሽ ቅዝቃዜ የቤትና የውጪ ቅዝቃዜ ይለያል። ትንሽ ቢያንስ አንድ 5 ደቂቃ ምናምን ከቆያችሁ በኋላ ሰውነታችሁ ከቀዘቀዘ በኋላ ከዛ በኋላ ውሃ መጠጣት ትችላላችሁ። ግን ከውጪ እንደገባችሁ ውሃ መጠጣት ጥሩ አይደለም። ለልባችን በጣም ጥሩ አይደለም፣ መጥፎ ነው። በእውነት ውዶች ተጠንቀቁ።
በደንብ ጥንቃቄ ያስፈልጋል እና ውዶች እግዚአብሔር ይጠብቀን። በእውነት ከባድ ነው ስደት። በቃ ያየ ሰው የቀመሰ ሰው ነው እንጂ የሚያውቀው ማንም ያላየ አያውቅም። እና እግዚአብሔር ከክፉ ነገር እሱ ይጠብቀን ከምንም ነገር። በቃ ለሰው ልጅ ጤና ነው። ጤና ሲኖር ነው በሁሉም ነገር ልንሰራ ለምንም ነገር ዋናው ለሰው ልጅ ጤና ነው። በእውነት እግዚአብሔር ይመስገን ለሁሉ ነገር። ለሰው ልጅ ጤና ነው ዋናው። በእውነት እኛ የሆነ አንድ ቀን መዳም ቤት ሆነን 1-2 ቀን ተኛን ማለት እነሱ እንግዲህ ታውቁታላችሁ፣ ደስ አይላችሁም። እንኳን ታማመን ስለን በኒዶል አለፉ ሰጁ ይላሉ ወይ በኒዶል አምጥቶ ይሰጡታል እንጂ ወደ ሆስፒታል ወደ ሐኪም ቤት ምን ሰድሽ ምን ሆንሽ አይሉ። አማማኝ ስል ብለን ከተናገርን ደስ አይላችሁ። በእውነት እኔ ስላየሁት ደስ አይላችሁ። ስለዚህ እግዚአብሔር ያ ደረጃም ወደዛም እንዳያደርሰን ፈጣሪ ጠብቀን ከምንም ነገር። እግዚአብሔር ጤና ስጠን። በሰው ሀገር ላይ ያለን በቃ ጤና ከምንም ይልቅ ጤና ነው። በእውነት 1 ቀን 3 ቀን ቤታቸው ተኝተን ብንቀመጥ በቃ እነሱ የሚሆኑት ነገር እናውቃለን። ስለዚህ ከእንደዚህ አይነት ነገር ሁሉ እግዚአብሔር ይጠብቀን እና ውዶች ራሳችሁ ጠብቁ። ከራስ በላይ ንፋስ ይባላል። ስለዚህ እናንተ ጤናማ ስትሆኑ ነው እነሱም ቤታችሁ ውስጥ የሚያሰሩ። እናንተ ጤናማ ካልሆነ የለም። በእውነት ውዶች ራሳችሁ ለምንም ነገር በምንም ማለት ነው ራሳችሁ አስቀድሙ። በእውነት በተለይ መዳም ቅመሞች ራሳችሁ አስቀድሙ። በቃ ራሳችሁ መውደድ አለባችሁ። ብዙ ጊዜ እኛ ኢትዮጵያውያን እንደ ሌሎቹ ዜጎች አይደለም። አሁን ፊሊፒኖቹ አሉ ፊሊፒኒ በቃ የተለያየ ከሀገር የሚመጡት አሉ። ግን ብዙ ጊዜ እኛ ሀበሻዎች በጣም ምስኪን ነን። በእውነት ምስኪን ነን። ጠዋት ከእንቅልፋችን እንደተነሳን ወዴት ነው? ወደ ስራ። ቁርስ የለም በጭራሽ ማለት ነው። ሌላ ዜጋ ብታዩት ጠዋት ከእንቅልፋቸው እንደተነሱ ወዴት ነው? ወደ ምግብ ቤት። ከዛ የፈለጉት ነገር እንቁላልም ቢሆን ጠብሶ በልቶ ጠጥቶ ከዛ በኋላ ነው ወደ ስራ የሚገቡት። ቢሞቱ አይገቡም ቁርስ ሳይበሉ። እኛ ግን እና ሀጅሬ ከእንቅልፋችን እንደተነሳን ወደ ገሻታና ወደ ሙኩንሳና ወደ ምናምን እንላለን። ውዶች ለኛ ጥሩ አይደለም በእውነት። ሳንበላ ሳንጠጣ እንኳን በዚህ አቆጣጠር 5 ሰዓት 12 ሰዓት የሚሆንበት ጊዜ አለ። ግን እሱ ለኛ ጥሩ ለአሁኑ ምንም አይመስልም። ግን በጣም እኛ ይጎዳናል። ጥሩ አይደለም፣ ጉዳት አለው። ስለዚህ ራሳችሁን ጠብቁ ውዶቼ። አሁን ሽንኩርቱ እየበሰላልኝ ነው። ግን ቶሎ ማማሰል አለብኝ። ምክንያቱ አንድ አይነት ሆኖ ሲበስል በጣም አሪፍ ሆኖ ይወጣል እና እግዚአብሔር ይጠብቀን በእውነት። ከምንም ይልቅ ውዶቼ ውሃ ጠጡ። ውሃ በጣም አሪፍ ነው በእውነት። ውሃ ምርጥ ነው። በተለይ ምግብ ቆማችሁ ስትሰሩ በጣም ጥሩ ነው። ምግብ መስራት በጣም ከባድ ነው። በተለይ ከሙቀት ጋር ከምናምን ጋር ብቻ ከባድ ነው። ይሁን ያው ችለንም መስራት አለብን። አንድም ከሀገራችን እስከወጣን ድረስ እስከሚያልፈልን ድረስ መስራት ነው እና ውዶች አሁን እዚህ ጋር ሽንኩርቱ እየበሰለ ነው። በጣም ቀላል ነው የብሪያኒ አሰራር ማለት ነው። እኔ ሁል ጊዜ ነው ማለት በሳምንት 4 ጊዜ በእውነት ሰራለሁ። በጣም ይወዳሉ። እኔ የምሰራበት ሰዎች በጣም ነው የሚወዱት ብሪያኒ። በቃ አይሰለችም። በቃ በየቀን ሰራም አይሰለችም። በጣም ይወዱታል ማለት ነው። እዚህ አሁን ሽንኩርቱ እዚህ ጋር በስሏል። ከዛ በኋላ እዚህ ጋር ነጭ ሽንኩርት የተፈጨ ቅድም ያሳያችሁ አለ። እሱ ትጨምራላችሁ። ከዛ መሰል ታደርጋላችሁ። በጣም ቀላል ነው። ትንሽ ከነጭ ሽንኩርት ጋር ቀይ ሽንኩርትና ነጭ ሽንኩርት ትንሽ አንድ ላይ ይቁላልና ከዛ በኋላ ዶሮ የታጠበ አለ የተዘጋጀ ትጨምራላችሁ። ከዛ አሁን ቅድም ያሳያችሁ ዶሮ አለ
የታጠበ አለ። እሱ ጨምራለሁ። ጨምራለሁ። ከዛ አንድ ላይ መሰል በደንብ አደርገዋለሁ። አንድ ላይ በደንብ ታማስላላችሁ። መጀመሪያ ነጭ ሽንኩርት በደንብ ትንሽ ከጨመርኩት ትንሽ ደቂቃ በኋላ ነው ዶሮ የጨመርኩት። ምክንያቱ አንድ ላይ እንትን ቢቆላ አሪፍ ነው፣ አንድ ላይ ቢበስል አሪፍ ነው ብዬ አስባለሁ። ጥሩ ነው እንደዛ ሲሆን ጣዕሙ ይለያል። ከዛ እንደዚህ መሰል ታደርጋላችሁ። ከዛ ለትንሽ ደቂቃ ታድናላችሁ እና ውዶቼ ብቻ ይሄ ነው የብሪያን አሰራር። ገና አላለቀም። እሺ ውዶቼ እዚህ ጋር እንትን ሳልሳ የቲማቲም እንትን ሳልሳ የሚሉት ማለት ነው አለ። ማናችሁም የትኛው አረብ ቤትም አለ ይሄ ሳልሳ። ከዛ እሱ ጨምራለሁ። ዶሮ ከሽንኩርት ጋር በደንብ የተቁላላ ነው። አንድ 5 ደቂቃ። ከዛ በኋላ ሳልሳ አሁን ያሳያችሁ እሱ ትጨምራላችሁ። የምትፈልጉት አይ እኔ በምፈልገው መጠን ጨመርኩኝ። ከዛ በኋላ በደንብ አሁንም ከዚህ ጋር ከቲማቲም ስጋ ከቲማቲም ውሃ ጋር በደንብ እንትን ይቁላላ። እሱም አንድ 5 ደቂቃ ያስፈልጋል አንድ ላይ ማለት ነው። ይቁላላ በደንብ ማለት ነው። በደንብ ይቁላላ። በጣም አሪፍ ነው። ቆንጆ ሆኖ ነው የሚወጣው። ይሄ በተለይ ቲማቲም አንዳንድ የሚመጣ የሆነ ትንሽ እንደ ይቆመጥጣል። የሆነ በደንብ ካልተቁላላ በጣም ይቆመጥጣል። ስለዚህ ትንሽ በአንድ 5 ደቂቃ ከዶሮ ጋር በዚህ መጠን እንደዚህ ሆኗል። ቀይ ሆኗል። አሁንማ ሲጨመር ጉዶች እኔ ለእናንተ ብዙ ነገር ገና እመጣለሁ። ብዙ ነገር ማለት ነው። እኔ ምግብ ነው የምሰራው። ብዙ ነገር አመጣለሁ። ብቻ እናንተ በትዕግስት ተጠብቁ። እናንተ ብዙ ነገር አመጣለሁ። አሁን ትንሽ ከዛ በኋላ ቅድም ያሳያችሁ አለ እዚህ ጋር ቅድም ያሳያችሁ ቅመም አለ። እሱ ትጨምራላችሁ። ጨመርኩኝ። አሁን ባለው ቅድም አንድ ላይ የሰበሰብኩ ቅመሞች ጨማምሬ አሁንም መሰል ያደረኩ የብሪያኔ ቅመም እሱ ከሌለ ብሪያኔ ሲጀመር ጣዕም የለው አለ። ብሪያኔ የሚሰሩበት ቦታ ከሆነ ማለት አንዳንድ ቦታ ብዙ ጊዜ አንዳንድ ቤት አይሰራም። አንዳንድ ቤት ደግሞ ብዙ ጊዜ በጣም አረቦች ይወዳሉ ብሪያኔ እና የብሪያኔ ቅመም አይጠፋም እና እሱ ግዴታ መኖር አለበት። ያለሱ እንትን ትንሽ ጣዕም ስለሌለው ግዴታ የብሪያኔ ቅመም ያስፈልጋል ማለት ነው። ከዛ ከቅመም ጋር እንደዚህ መሰል እያደረኩት እና ውዶች እራሳችሁ ጠብቁ። በእውነት እራሳችሁ ጠብቁ። ብልጥ መሆን ያዋጣል። በእውነት ብልጥ መሆን በተለይ እኛ የመዳም ቅመሞች ብልጥ መሆን ያዋጣል። በምንም ማለት ነው። እኛ ብዙ ጊዜ በቃ ውስጣችን አይችልም። በቃ የሆነ ያለ አይደለም ለሰው አንጨክንም። ግን አንዴ ሳስብ የሆነ ያለ አይደለም 100% ግማሽ የሆነ በቃ ውስጣችን እንደው ለምንም የሆነ ያለ አይደለም አይችልም። በቃ ውስጣችን
በግልጽ አማርኛ ውስጣችን ለምንም በቃ ለራሳችን እንኳን ጊዜ ሰተን እንኳን አናውቅም። በቃ እድሜ ልክ ለነሱ በቃ እኔ በእውነት አረቦቹ ማፍራት አያስፈልግም። በቃ ስራቸው ሰርተን በአግባብ የሚፈልጉትን ነገር እነሱ እናደርጋለን። ከዛ በላይ ማፍራት አያስፈልግም። ለራሳችሁ ጊዜ ስጡ። በእውነት ለራሳችሁ ጊዜ ስጡ። በቃ ስራ ባይዘይ ማለት ነው። ስራ ቶሎ እንዳጨር ለምሳሌ ቶሎ አሁን አረቦቹ ምን እንደሚያደርጉ ታውቃላችሁ? ለምሳሌ ስራ ቶሎ ጨርሰን ቢያንስ እኛ እረፍት ትንሽ አንድ ግማሽ ሰዓት አንድ ሰዓት እረፍት እናደርጋለን ብለን ቶሎ ብለን ስራ ያለው ስራ ቶሎ ጨራርሰን የሆነ እረፍት ልናገኝ እረፍት ልንወስድ ወደ ክላሳችን ወደ በቃ በተመቸን ቦታ ከሄደን በኋላ 10 በቃ ወዲያው ነው የሚደውሉት፣ ወዲያው ማለት ነው። ስለዚህ ስራ ቶሎ አትጨርሱ። በቃ ትንሽ ለምሳሌ ከሶስት አይነት ስራ ካለ ከሶስት አይነት ስራ አንዱ ሰርታችሁ ሄዳችሁ ክላሳችሁ ለአንድ 20 ደቂቃ አንድ 15 ደቂቃ እረፍት ታገኙና እረፍት ትወስዱና ከዛ በኋላ መታችሁም ደግሞ አንደኛው ስራ ትሰራላችሁ። ከሶስት አይነት እንዳልኳችሁ ከዛ መታችሁ ደግሞ አንደኛው ትሰራላችሁ። ከዛ በኋላም ደግሞ ሄዳችሁ አንድ 10 ደቂቃ አንድ 20 ደቂቃ ትቆዩና ከዛ በኋላም የቀራችሁም ትሰራላችሁ። ሁሉም በአንዴ ከጨረሳችሁ ጨርሰን አንዴው እንቀመጥ ካላችሁ አያስቀምጡም። 10 ይደውላሉ፣ 10 ነው ያደርጉ። በተለይ እኛ ቁጭ ስንል አይወዱም እነሱ። ስለዚህ እነሱ በተለይ እነሱ ቁጭ በሚሉበት ሰዓት ምንም ስራ የአረቦቹ ስራ ተሰርቶ አያልቅም። ስለዚህ እናንተ እነሱ ቁጭ ባሉበት ሰዓት እናንተ ወደ ክላስ የትኛው ቦታ እንደምትሰሩበት ቦታ እንዲሁ ትንሽ አንድ 10 ደቂቃ ቁጭ ባሉ። ከዛ በኋላ እነሱ ሲነሱ እናንተም ተነስታችሁ ወደ ስራ። እነሱ ሲቀመጡ ለእናንተ በእርግጥ አንዳንድ ቦታ ካሜራ ለምን ተቀመጡ? አይ ደክሞኝ ነው ትንሽ መናገር ነው። አትፍሩ ውዶች። አሁን እዚህ ጋር ይሄ በደንብ ተቆላለ። ከዛ በኋላ ቅድም ያሳያችሁት አለ ኩዝባራ በአማርኛ ምን እንደሆነ ይባላል ጠፋብኝ። እኔ የኢትዮጵያ ቅመማ ቅመሞች እየጠፋብኝ ነው ውዶች፣ ይቅርታ። ኩዝባራና ቲማቲም ቅድም ያሳዩት እየተፈጨ አለ፣ እሱ እጨምረዋለሁ። ከዛ በኋላ ትንሽዬ ውሃ እዚህ ላይ አደርገዋለሁ። ውሃ ሙሉ በሙሉ ቢጨመርም ችግር የለም። በቃ ከዚህ በኋላ እንደዚህ ታደርጉና በደንብ ታማስሉና አሁን በቃ ይሄ ነው የብሪያኒ አሰራር ማለት ነው። ቅመም፣ ጨው ምናምን ሁሉም ጨማምራችሁ እንደዚህ ታደርጉና ከፈለጋችሁ አንድ ድንች ልጣችሁ 2 ቦታ ካፍላችሁ መጨመር ትችላላችሁ ከፈለጋችሁ። ካልፈለጋችሁም ግዴታ አይደለም እሱ። እኔ ግን ስለምፈልግ እጨምራለሁ። በዚህ ሁኔታ ይኸው የብሪያኔ ቁሌት ማለት ነው። የብሪያኔ ቁሌት እንደዚህ ነው። በዚህ ሁኔታ ጨርሻለሁ። አሁን በደንብ ተከተክና ከዛ ዶሮ እስከሚበስል ድረስ እጠብቃለሁ ውዶቼ። እሺ ውዶቼ፣ አሁን ይኸው ቅድም ያዘጋጀው ቁሌት አለ እዚህ ጋር ያውት እየተንተከተከ ማለት ነው። ዶሮ እስከሚበስል እየጠበኩ ነው። እዚህ ጋር ደግሞ ሩዝ ታጥቦ በትኩስ ውሃ አንድ 10 ደቂቃ ተዘብዝፏል። በደንብ ታጥቦ በደንብ ሩዙ ሲታጠብ አንደኛ ቆንጆ ሆኖ ይወጣል ብሪያኒ ማለት ነው። በደንብ መታጠብ አለ። በደንብ ስናጥብ ነጭ አለ አይደለም የሚወጣው፣ እሱ በደንብ ሲወጣ አሪፍ ይሆናል ማለት ነው። ከዛ ሲታጠብ በጣም ንጹህ መሆን አለበት እና ይሄ ታጥቦ የተዘጋጀ ሩዝ ነው። እዚህ ላይ ደግሞ ያው ይታያቸዋል። እኔ ቅድም ጨመርኩኝ ሎሚ አለ። ይሄ ሎሚ አለ። እዚህ ጋር ደግሞ ወረቅ ጋር ሚሉት አለ። ሎሚ አለ። እሱም ጫውን ትጨምራላችሁ።
ከዛ በኋላ ትኩስ ውሃ ታደርጉና ከዛ አንድ 10 ደቂቃ ትቀቅላላችሁ ማለት ነው። አንድ 10 ደቂቃ ትቀቅላላችሁ በደንብም ሳይበስል ማለት ነው። ምክንያቱ ከቁሌቱ ጋር በደንብ መብሰል አለበት። ግን እዚህ ጋር መጀመሪያ እንደ 10 ደቂቃ እንትን ብቻው ይበስላል ማለት ነው። በደንብም አይደለም የሆነ ስቀምሱት ጥርሳችሁ የሚይዝ አይነት አለ አይደለም? ልክ እንደዛው ማለት ነው። ከዛ ጨውን ትጨምራላችሁ። የምትፈልጉት ኃይል ጨውን ትጨምራላችሁ። ከዛ በኋላ ይሄ አንድ 10 ደቂቃ ተቀቅሉና በማጣሪያ ታጣራላችሁ። ከዛ በኋላ በዚህ በራሱ ብረት ድስት ሩዙ በማጣሪያ ታደርጉና በራሱ ብረት ድስት ያሳያችሁ ቁሌት ይኸው ይሄ በባዶ ብረት ድስቱ ባዶ መሆን አለበት። ቁሌቱ ከባዶ ብረት ድስት ላይ ታደርጉና ከቁሌቱ ላይ ደግሞ ምንድነው ሩዝ ቀቅላችሁ እየታጣራ ሩዝ እላው ላይ ትጨምራላችሁ። ከዛ በኋላ የምትፈልጉት በቀላሉ ከሙን የተፈጨ ከሙን ምናምን ካለ ትጨምራላችሁ። ከዛ ከዘር የሚሉት አለ በሱ በደንብ ተሻፍናላችሁ። በደንብ ተሻፍኑና አንድ 15 ደቂቃ ጋዙ ለኮሳችሁ። ጋዙ በጣም ቀንሳችሁ ማለት ነው። ምክንያቱ ጋዝ በኃይል ከተለኮሰ እንትን ይሆናል፣ ጣዕምም ይቀየራል፣ ቆንጆም ሆኖ አይወጣም። ስለዚህ ጋዙ በደንብ ተቀንሱና አንድ 15 ደቂቃ አንድ 20 ደቂቃ የምትፈልጉት ኃይል ታቆያላችሁ፣ ውሃ እስከሚመጥ ማለት ነው። ከዛ በኋላ እና እንደዚህ ነው ውዶች። ግን መጀመሪያ ሩዝ አንድ 10 ደቂቃ እንትን ታበስሉና ከዛ በኋላ በራሱ ብረት ድስት ላይ ባዶ ነው፣ ብረት ድስቱ ባዶ መሆን አለበት። ከዛ በኋላ ቁሌቱ ትጨምራላችሁ። ከዛ በኋላ ሩዝ እላው ላይ ትጨምሩና ከዛ ካዝዴር ሚሉት አለ በሱ ትሸፍናላችሁ። እንዳልኳችሁ አንድ 15 ደቂቃ 20 ደቂቃ። ግን ከምንም ይልቅ ለሱ ጋዝ መቀነስ አለባችሁ። ጋዝ በጣም ቀንሳችሁ ታውት። ከዛ ስበሰል አውጥታችሁ ማብላት ነው። ሙሉ በሙሉ ቪዲዮ ሊቀርጽ ነበረ ውዶቼ፣ ግን በሌላ ጊዜ እመጣችኋለሁ። ቪዲዮ ትወዱታላችሁ። ሰብስክራይብ፣ ሼር፣ ላይክ በማድረግ አትርሱ ውዶቼ። ባይ